ስትሞክሩም ሲድሮ ይህ ነው የፈታው which is ብዙ ቲክቶከሮች ወደ ሲድሮ ቢመጡ አሁን even 2000 ፎሎወር 3000 ፎሎወር ይዘህም ሲድሮ ላይ ማለት ነው በብዙ ብር መስራት ትችላለህ። ብዙ ራሳችሁን እየተጠቀማችሁ just ህይወታችሁ መቀየር ትችላላችሁ። ተረዳችሁኝ እያልኳችሁ ያለሁት ነገር ለምን ቴሌብር አለ እዚህ አሁን ኢትዮጵያ ውስጥ ቴሌብር የሌለው ሰው አለ። ከዛ ሲድሮ ደግሞ ለየት የሚያደርገው ምንድነው በቴሌብር ብቻ ሳይሆን ውጭ ሀገር ያሉ ሰዎች በራሳቸው ከረንሲ በራሳቸው ቪዛ ካርድ ተጠቅሞ እናንተንም ጊፍት እንዲሰጧችሁ ያግዛቸዋል። ስለዚህ you're making money internationally ኢትዮጵያ ውስጥ ገባችሁ። ከዛኛ ሀበሻስ እንዳለ እዚህ ያለ ስትሪመር እንዳለ ቲክቶከር የሚጠብቀው ላይቭ ስትሪም ገብቶ ውጭ ሀገር ካለ ሰው ነው። እዚህ ሀገር ያለው ደግሞ በቃ በስንት ጉድ ብሎ ነው ኮይን መስጠት የሚችለው። ግን የኛ ተከታዮቻችን የኛ የኢትዮጵያውያን የአዶናይ ተከታዮች በሚሊዮኖች የሚቆጠሩ ኢትዮጵያ ውስጥ ነው ያሉት። ቴንክ ዩ ቢ ቴንክ ዩ ሶ ማች ተረዳችሁ። የአዶናይ ተከታዮች ኢትዮጵያ ውስጥ ነው ያሉት። ሰው እነዚህ ተከታዮች ፍቅራቸው የሚገልጹበት መንገድ ጊፍት በመስጠት ከሆነ እንዴት አድርገው አዶናይን ጊፍት መስጠት ይችላሉ? እንዴት አድርገው እናንተን ጊፍት መስጠት ይችላሉ? አይችሉም። በቃ ቲክቶክ አላሰበውም። ኢትዮጵያ ይህ ግንዛቤ ውስጥ አላዋለውም። ብዙዎቻችሁ የቪዛ ካርድ ፔመንት ያስቸግራቸዋል። ቪዛ ማውጣት አትችሉም። ቲክቶክ አይቀበለውም መክፈል ስትሞክሩም። ሲድሮ ይህ ነው የፈታው which is ብዙ ቲክቶከሮች ወደ ሲድሮ ቢመጡ አሁን even 2000 ፎሎወር 3000 ፎሎወር ይዘህም ሲድሮ ላይ ማለት ነው በብዙ ብር መስራት ትችላለህ። ብዙ ራሳችሁን እየተጠቀማችሁ just ህይወታችሁ መቀየር ትችላላችሁ። ተረዳችሁኝ እያልኳችሁ ያለሁት ነገር ለምን ቴሌብር አለ እዚህ አሁን ኢትዮጵያ ውስጥ ቴሌብር የሌለው ሰው አለ። ከዛ ሲድሮ ደግሞ ለየት የሚያደርገው ምንድነው በቴሌብር ብቻ ሳይሆን ውጭ ሀገር ያሉ ሰዎች በራሳቸው ከረንሲ በራሳቸው ቪዛ ካርድ ተጠቅሞ እናንተንም ጊፍት እንዲሰጧችሁ ያግዛቸዋል። ስለዚህ you're making money internationally ኢትዮጵያ ውስጥ። ይህ ማለት አሁን ለምሳሌ ቲክቶከሮች ከዚህ በፊት 20 ሰዎች ጊፍት ያደርጓቸው ነበር ቲክቶክ ላይ ማለት ነው። ታዋቂ ሆነው ለምሳሌ ላይቭ ስትሪም ብቻ አይደለም እያልኳቸው ያለው ነው። ቪዲዮ ፖስት ማለት ነው ቲክቶክ ላይ አይሰራም። ላይቭ ስትሪም 20 ሰዎች አሏቸው ጊፍት የሚያደርጓቸው። አሁን ሲድሮ ላይ መጥተው ላይቭ ስትሪም ቢያደርጉ ግን ስንት ሰው መጥቶ ጊፍት እንደሚያደርጋቸው ታውቃላችሁ? በጣም በብዙ ሺህ በጣም ላይ እያልኳችሁ ነበር። እናንተ አልገባችሁም። ቀጣዩ ላምበርጊኒ የሚያስመጡት ቲክቶከሮች ነው ስላችሁ እየሰማችሁኝ አልነበረም ማለት ነው። and I think I hope አሁን እየሰማችሁኝ ነው። ሲድሮ የሚባለው አፕሊኬሽን አሁን ቀን እየቆጠረ ነው ያለው። ወደ አፕ ስቶር ደግሞ እየመጣን ያለ ነው። ችግር የለም ሁሉም አልቋል። ተረዳችሁ? ግን ማወቅ ያለባችሁ ሁላችሁም እዚህ ያላችሁ 14000 ሰዎች ካሁን በኋላ ህይወታችሁ እንደሚቀየር አምናችሁ ማለት ነው ወደ ሲድሮ መግባት አለባችሁ። ከዛ ማርያምን ቪዲዮህን ስራ። ይህ አፍራለሁ ሰው ምን ይለኛል bro who gives a fuck? you're making money ገንዘብ እየሰራህ ነው። ህይወትን እየቀየርክ ነው። ቤተሰቦችን እያስተዳደርክ ነው። you know የኢትዮጵያ ኢኮኖሚም እየቀየርክ ነው። ክሬቲቪቲ እያመጣህ ነው። ኢትዮጵያ እንዳለ የአፍሪካ ክሬቲቪቲ ትሆናለች because ወጣቱ እንዳለ በሚፈልገው ነገር እየሰራ ለምሳሌ ኩኪንግ ሾው ጀምራችሁ ምግብ እየሰራችሁ እያሳያችሁ ከዛ 2000 ፎሎወር አጠራቀማችሁ። እነዚህ 2000 ፎሎወሮች ሰዎች ናቸው የሚወዷችሁ። እናንተን ሰፖርት የሚያደርጉት ደግሞ ላይቭ ስትገቡ ብቻ ሳይሆን ያ የሰራችሁት ምግብ ከወደዱት 1 ብር መስጠት ይችላሉ። ተውትና ይሄ 10000 5000 ምናምን ቴንክ ዩ ሶ ማች ሳምሪ 1 ብር መስጠት ይችላሉ።